እሺ ቀላል ጾም ቡሪቶ እንሰራለን። መጀመሪያ ሽንኩርት፣ ነጭ ሽንኩርት፣ አንድ ራስ ቲማቲም እና ካሮት ትንሽ እሳት ላይ እናበስላለን። ከዛ ብሮኮሊ እንጨምራለን። ከዛ ጋርሊክ ሳልት ተጠቅሜያለሁ። ከዛ በኋላ ዝኩኒ አድርጌ ትንሽ እሳት ካነካው በኋላ የምትፈልጉትን ቅመም እኔ ኢታሊያን ሲዝኒንግ ብላክ ፔፐር እና ፓርስሊ ተጠቅሜያለሁ። ከዛ በኋላ ማሽሩም እናጨምርና ትንሽ ካበሰልነው በኋላ የቡሪቶ ቃሪያዎችን ከጨመርን በኋላ የምንፈልገው አይነት ቃሪያ የቡሪቶ ቂጣ ላይ የበሰለውን አትክልት እንጠቀልለውና በጋለ ፓን ላይ በፊትና ከኋላው ቶስት እናደርገዋለን በዚህ መልኩ። ከዛ አቮካዶ ተጠቅሜያለሁ፣ ዘይት ጨምሬያለሁ፣ ትንሽ ሎሚ እሱን እንደ ዲፕ ተጠቅሜዋለሁና ቆንጆ ነው፣ ሞክሩት። ይመቻችሁ።